እኮ እኔን በቅሎ? አዎ አንቺ በቅሎ። ተው ግድ የለህም አይባልም። ፍቅር አቤት ሚስት ፍቅር እያለች ነው በቅሎ ትላለህ። የኔ ፍቅር ጓደኛዬ ወልዳ የለም እሷን መጠየቂያ ብር ብትሰጠኝ ከቻልክ ደግሞ አብረን ብንሄድ። ያደለውማ ወልዶ ለመጠየቅ ይበቃል። ለማንኛውም አልችልም። ማታም አትጠብቂኝ አምሽቼ ነው። አይባልም ተው። እሺ መጠየቁን ተው፣ መጠጡን ግን ብትቀንሰው ለጤናህ እኮ ጥሩ አይደለም። ወድጄ የምጠጣ ነው እንደሚመስልሽ? ውስጥ ያለውን ህመም ለመርሳት ነው። ምን እያልክ ነው የኔ ፍቅር? በመጠጥ አይረሳም ነገር አለ እንዴ? በመጠጥ ሰላም አይገኝም። ቤተሰቦቼም ጓደኞቼም አትወልድም ይሉኛል። መቻው በቅሎ አቅፌ እንደምን እኮ እኔን በቅሎ? አዎ አንቺ በቅሎ። ከሰው በታች ሆንኩት ባንቺ። ኧረ ተው ወንድሜ አይባልም። እኔም እኮ እናት መሆን እፈልጋለሁ። ግን ምን ላድርግ? ልጅ እኮ የፈጣሪ ስጦታ ነው። በትክክል በእውነት አባት እነዛነጂም አይባልም። ተው እንደሱ አይባልም። ልጅ የሚገኘው በእግዚአብሔር ስጦታ ነው። በመጠጣት ማንኛውም ነገር መሰረት አይቻልም። ሰላም ነው የምታጠው። ምን ነው ደነገጥ? ሰላም ነው ወንድሟ ነው ማለት ነው። ምን ነው አስደነገጥኩ እንዴ? አይ ድንገት ስለሆነ ነው። ግባ ወንድም አባበሰች በኋላ ደስተኛ ለመሆን እየሞከረች ነው። ይሄኔ ወዶ እንደመጣል እህቴ ምን ሆነሽ ነው? ለምን ነው የምታለቅሽው? ይገርማል ወንድሜ። ምን ነው የሚገርመው? እንደዚህ እያለቀሽ ቴዲ ምን ሆነ ነው እንደዚህ የምታለቅሰው? አይኖቼን ያቸው ወንድም በለቅሶ ብዛት እንዴት እንደሆኑ እኮ። ምንድነው የተፈጠረው? ካንተ ከተለያየሁ እኮ በጣም ቆየሁ። ናፍቆት አንገላቶኝ ነው መቼ ነው የማገኘው እያልኩኝ ሳነባ መጣህልኝ። በጣም ናፍቀኝ ነበር ወንድሜ። ታዲያ ምንድነው እንደዚህ እስከምትሆኝ ድረስ እንዴ? እና ብትይኝ ያልመጣ አይገርምም? ፍቅር ራሱ እንደዚህ አትሁኝ ሄደን እንጠይቀዋለን ሲለኝ ነበር አይደል? ፍቅር ትዳር የሚያዘው እንደዚህ ነው እህቴ። በብልሃት በጣም ናፍቀሽኛል። ፈተናው የሚታለፈው በብልሃት የፊል ስራ አይደለም ሰራ። ለዛ ነው። እሺ ይቅርታ። በብልሃት ይኸው ቤተሰቧ እንዳይረበሽ ሁሌም አጠገብሽ ነኝ ያደረገች ነው። የእናቴ የምትክ እኮ ነሽ። በጣም ጎበዝ አስተዋይ ሴት ናት። በጣም ቦሪያስ እኮ ፍቅር ቤት ገብቶ ልቅመስ እንጂ። በሉ ግቡ። አስመሰላየች። አይ መሆን አልነበረበትም እንደዚህ። ምንድነው? ይቅርታ ማኪ። ለምን ትጎጣለህ? ከሁሉም ነገር በላይ አንቺ ትበልጫለሽ። ግን እኮ ልጅ የፈጣሪ ስጦታ ነው አይደል? ይቅርታ። በጣም ይሄ ነው በቃ። አያችሁ ልጅ የሚገኘው በመጨቃጨቅ በመናሃረር በመሰዳደብ ሳይሆን እግዚአብሔርን በመጠየቅ ነው። እግዚአብሔርን በመጠየቅ ጸሎት በማድረግ ንስሐ በመግባት አዎ ጥሩ ፍሬ ስጠኝ ተብሎ እግዚአብሔር ተጠይቆ ነው እንጂ አንቺ በቅሎ አንቺ ደረቅ በማለት እግዚአብሔር ልጅ አይሰጥም። የባሰ በረከታችሁን ጸጋችሁን የምታረቁት በመጠጥ ማንኛውም ነገር መርሳት አይቻልም። እንዲሁም የባሰ ሌላ ችግር ነው የምትገቡት፣ ሌላ ፈተና ውስጥ ነው የምትገቡት። ነገር ግን እግዚአብሔርን ሄዳችሁ ባልና ሚስቱ እግዚአብሔርን መጠየቅ በፍጹም ልቡናችሁ ልጅ የተባረከ ልጅ ስጠን ብላችሁ እግዚአብሔርን በፍጹም ልባችሁ ንስሐ ገብታችሁ ብትጠይቁት እግዚአብሔር አምላክ ይሰጣችኋል የተባረከ ፍሬ። ፎሎ ያደረጋችሁ ፎሎ አድርጉ። ፎሎ ያደረጋችሁ ደግሞ ላይክ አድርጉ። ላይክ ያደረጋችሁ ደግሞ ለሶስት ደግሞ ሸር አድርጉት፣ ብዙ ሰው እንዲማርበት ማለት ነው። ወዳችኋለሁ። ሰላም ሁኑልኝ።